የዛሬ ደግሞ የዲሽ ገመድ እንዴት እንደምንቀጥል ነው ማሳያችሁ። ዲሽ ገመዳችን እንደዚህ ቦታ ቀይረን ማራዘም ከፈለግን ወይ ከተቆረጠብን እንዴት ማገናኘት እንዳለብን ይሁን እንደምትመለከቱት የዲሹ ገመድ አለ። አዲስ ገዝተንም ይሆናል ወይ ተቋርጦብን በር ጨፍልቆብን በተለያየ ምክንያት ተቋርጦ ከሆነ አቀጣጠሉ ነው ማሳያችሁ። ይሁን እንደምትመለከቱት ነው ያለ መቀጠያ ማለት ነው። ገመድ መቀጠያ በኮኔክተር ተደርጎ ይሰራል። እሱ ለሌላችሁ ዝም ብሎ ቤት ውስጥ እንደዚህ ማራዘም ለምትፈልጉ መጀመሪያ ይሁን እንደዚህ ጥቁሩን ገመድ አውጥተን እናወጣታለን በፒስታ ወይ በሆነ ነገር በመቁረጫ ነገር ማለት ነው። ከዛ አልሙኒየም ይቀራል። እንደዚህ አድርገን አውጥተን አልሙኒየም ይቀራል። ውስጡ ላይ ደግሞ ብረት አለ። መሃል ላይ ደግሞ እንደገና ነጭ ነገር ከቨር አለ ፕላስቲክ ነገር። ከዛ እነሱ እንደዚህ ቀስ አድርገን እናለያያለን ማለት ነው። ሁለት ብረቱና እንትኑ ከተገናኘ እያቆራረጠ ብረት ጥፍት እያለ ስለሚያመጣልን አቀጣጠሉ ከተሳሳትን አይሰራልንም ማለት ነው። ዲሻችን ሾርትም ካለው አንዳንዴ ሪሲቨራችንን የማቃጠል ባህሪ ሊኖረው ይችላል ማለት ነው። እንደዚህ እንለጠዋለን። ኮፐሯ ብቻ ትቀራለች ማለት ነው። አልሙኒየሙን ወደታች እናደርጋታለን እንደዚች። ይህ ብረቱና አልሙኒየሙ ከተገናኘ ሾርት ያደርግብናል ማለት ነው። ሪሲቨራችንን ያበላሻል። ቲቪ ምናምን ብዙ ነገር ያበላሽ ስላለው ጥንቃቄ አንድ ፍሬው ራሱ እዛ ላይ ማረፍ የለብንም። እንደዚህ ወደታች እናደርገዋለን። በሁለቱም ጫፍ እንደዚህ እያደረግን እናስተካክላለን ማለት ነው። ያው በዚህ በኩል ያለው እንደዚህ ቆርጠን ምን ብለን እናስተካክላለን ማለት ነው። ያው እንደዚህ እንደምታዩት ከዛ ብረቷን ከብረቷ ጋር እንደዚህ እናገናኘዋለን ማለት ነው። ስለዚህ እንደምትመለከቱት ብረቷን ከብረቷ ማገናኘት ይኖርብናል። አልሙኒየሙን ደግሞ ከአልሙኒየሙ ጋር ማለት ነው። ይህቺ ብረቷ ደግሞ ደረቅ ነገር ስለሆነ በፒንሳ ነገር እሷን እንትን ማለት አለብን። እዚች ጋር ግን ጥንቃቄ ይፈልጋል ማለት እንዳይገናኙብን፣ አልሙኒየሙና ብረቱ እንዳይገናኙብን። ከዚህ እዛች ጋር ይሄ አልሙኒየሙ እንደዚህ እናደርጋለን ማለት ወደታች እንዳይገናኙ ማለት ነው። መሀል ላይ ያቺ ነጯ ስላለች እንዲገናኙ እንትን አይደለም። እዚህ ወደታች እያደረግን እናለያያቸዋለን ማለት ነው። ነጯ እስከምትቀራ እንደዚች እንትን ብለን እናገናኛለን። ከዛ መቀጠል ነው ማለት ነው። በስርዓት ይሰራልናል። እንደዚህ ከቀጠልነው ምንም አያስቸግረንም ማለት ነው። አይቆራረጥብንም። አንድ ጊዜ ሲሆን ከአንድ በላይ ሲሆን ነው እየተቆራረጠ የሚያስቸግረን። እንደዚህ እናደርጋለን። ከዛ ላይ ጥቁር ፕላስተር ማድረግ ነው ማለት ነው። ምንም የሚያስቸግር ነገር የለውም። ቀላል ነው። እንደዚች በማድረግ ከዛ ሁለቱ እንዳይገናኙ ማድረግ አለብን ማለት ነው። ብረቱን ከብረቱ ጋር አልሙኒየሙ ጋር እንቀጥላለን። መሀል ላይ እቺ ነጯ መኖር አለበት እርስ በርስ እንዳይገናኙ። እንደዚህ አንዷ ሽቦ ብረቷ ላይ ካረፈች ሆኖ ኦፍ እያደረገ ሪሲቨራችን የሚያስቸግረን በስርዓትም አይሰራልንም ማለት ነው። እዚህ ቻናል ላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባብሩን። ይሁን እንደዚህ ማድረግ ይቻላል ማለት ነው። እንደዚህ እንጠቀልለዋለን። በደንብ ጠበቅ አድርገን በቀረ እንደዚህ እንትን እንለዋለን። ይኸው አልተገናኘም። እንደዚህ ነው የምንቀጥለው ማለት ነው። ከዛ ይኸው እንደዚህ ጥቁር ፕላስተር እናደርግበታለን። ጥቁር ፕላስተራችን ይኸው እንደዚህ የአልሙኒየሙን ማግኘት የለበትም እንዳልኳችሁ ነው። እሷ ካገኘ ብረት ጥፍት እያለ ስለሚያስቸግረን ይኸው እንደዚህ እንለያየዋለን። እንዳይገናኙ ማለት ነው። እንደዚህ እንደገና ፕላስተር እንጠመጥምበታለን ማለት ነው። በቀላሉ ይሰራልናል ማለት ነው። ብዙ ጊዜ ስለምንቸገር ነው። ለዚች ባለሙያ ምንም አያስፈልገውም። ቻናሌ እንደዚህ አይነት ጠቃሚ መረጃ እንዲደርሰው ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ከዛ ደግሞ አልሙኒየሙን እንደዚህ እናመጣለን። ከዛ እርስ በርስ እንጠቀልላቸዋለን ማለት ነው። እንደዚህ እርስ በርስ እናገናኛቸውና እሱንም ፕላስተር እናደርግበታለን። ምንም ሲምፕል ነው። በጣም ሲምፕል ነው። ምንም የሚያስቸግር ነገር የለም። ራሳችሁን በቤታችሁ ሆናችሁ መስራት ትችላላችሁ ማለት ነው። ብዙ ጊዜ ደግሞ ስለምትቸገሩበት
ለማሳየት ያክል ነው። በጣም ቀላል ነው። እንደዚህ አድርገን እንሸፍነዋለን ማለት ነው። ከዛ ጽድት ብሎ ይሰራልናል ማለት ነው። ምንም ያስቸግር እንትን የለውም። በቀላሉ ማስተካከል እንችላለን ማለት ነው።